ስንትነሽ የእናትና አባቴ። መልካም እንግዲህ እውነት የእግዚአብሔር ገንዘቡ ነው። እውነት ለማሰኘት ሐሰት መኖር የለበትም። እውነት በራሱ እውነት ነው። ነገር ግን አቡኋላ ሐሰት የተባለው ዲያብሎስ ደግሞ ወደ ዓለምና ሕሊናው ልቦናው አፍልቆ ሐሰትን አመንጭፏል። አንድ ሰው የእውነትን ሕልውና ለመረዳት ሐሰትን ማወቅ ባይኖርበትም ቅሉ ሐሰት የለም ብሎ ግን ማለት እውነትን መቃወም ነው። አንድ የተበላሸ ጥያቄ አለ። በሙሉ ካህዲ ያለን ብሎ መጠየቅ ሐሰት ነው። ከወንጌል በተቃራኒ መኖር ነው። ምክንያቱም ባለንግዱ ከውሾች ተጠበቁ፣ ከፈሪሳውያን እርሾ ተጠበቁ፣ የተቀደሰውን ለውሾች አትስጡ በማለት አስተምሯል። በመልካም ዘር ውስጥ እንክርዳድ የሚዘሩ መኖራቸው የሃይማኖት ተቃራኒ የሃይማኖት ተቃዋሚዎች ለመኖራቸው መመሪያ ነው። ዛሬ ዲያብሎስ ትልቁ ስኬቱ የለም ብለው ዲያብሎስ የሚባል አካል የለም ብለው ሰይጣን የሚባል አካል የለም በሚሉት የሚደሰተውን ያህል በእውነተኞቹ ክርስቲያኖች አይከፋም። ለሱ ትልቁ ስኬት ህልውናውን መካድ ነው። ዛሬ ግን ለክህደት አባት ለዲያብሎስ መልእክተኞች ሆነው የተነሱት አካላት ህዝቡን ስለ እውነት እንዳይቀና ሃይማኖቱን እንዳይጠብቅ ማደንዘዣ አድርገው የሚጠቀሙት ኃይለ ቃል ተሐድሶ የሚባል የለም። ይሄ ከወንጌልም ከሐዋርያቱ ትምህርት ተቃራኒ ነው። ጠላት የለም፣ ሌባ የለም፣ በህብረት አዘጋተኛ እረኛ ከብቶችን አትሰብስብ በረት ውስጥም አታስገባ ብሎ እንደመናገር ነው። ቤተክርስቲያናችን ከአቀቦኬን ማሳወያ ነቢያት፣ ከሐሰተኞች አገልጋዮች፣ ከሐሰተኞች ነቢያት ተጠበቁ ብላ በሐዋርያት ትምህርት መሰረት ምዕመናንን እንዳትጠብቅ እንድትዘናጋ የሚያደርጉት ስልታቸው ሲሆን ራሳቸው መናፍቃን፣ አዎ ተሐድሶ መናፍቃን የሚባሉ በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርትና ስርዓት የማያምኑ የማይከተሉ ነገር ግን በውስጧ ያሉ ነፍሳትን የእግዚአብሔር ሰዎች ለፕሮቴስታንት የሚገብሩ የሚያሳልፉ የሚሰጡ አካላት አሉ። እነሱም መናፍቃን ናቸው፣ ፕሮቴስታንቶች ናቸው። ተወግዘው ወይም ደግሞ ተለይቶላቸው ስላወጡ ኦርቶዶክሳውያን መስለው በልብስም በአነጋገርም በአገልግሎትም በኃላፊነትም በቤተ ክርስቲያኖች ውስጥ የተቀመጡ ስለሆኑ ተሐድሶ መናፍቃን ተብለው ይጠራሉ። እምነታቸው የፕሮቴስታንት ነው። ብዙዎችን ያስታሉ። እነዚህ አካላት አሁን በውጭ ራሳቸውን ችለው ይወጣሉ፣ የሚያስወጣሉ። መዳረሻ ሌላ አቅጣጫና አዳራሽ አላቸው። ራሳቸውንም ተሐድሶዎች እነገሌን ብሎ የሚጠሩ ሲሆኑ አሉ። መጋቤ አእላፍ ቀሲስ ሱራፌል የተናገሩት እንዳለው ተሐድሶ ምንድን ነው? በተለይ በበርካታ ምዕመናን ዘንድ ግር የሚል ሀሳብ ነው። ተሐድሶ በነገራችን ላይ አውሬ አይደለም። አውሬ አድርገው የሚስሉት አውሬ አይደለም። ምናልባት ግብሩ ጥፋቱ የአውሬ ሊሆን ይችላል። ግን ተሐድሶ ምንድን ነው ወይ ፕሮቴስታንታዊ ተሐድሶ ምንድን ነው የሚለውን ነገር ህዝቡ በሚገባ መረዳትና ማወቅ አለበት። ኑፋቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማስረግና ለማስፋፋት የሚንቀሳቀስ የአስራተ ቤተክርስቲያን ስብስብ ነው። የቤተክርስቲያንን ህልውና ለማጥፋት በተግባር የሚንቀሳቀስ ኃይል ማለት ነው ተሐድሶ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ምዕመናንን የምትጠብቅበት መንገድ አላት። ዶግማ አለ፣
ቀኖና አለ፣ ትውፊት አላት፣ የራሷ የሆነ ይትባል አላት፣ የራሷ የሆነ ላህሪ አላት። ስለዚህ ተሐድሶ የምንለው አካል ዶግማዋን፣ ቀኖናዋን፣ ትውፊቷን፣ ይትባሏን ለውጦ ፕሮቴስታንት እንድትሆን በቤተ ክርስቲያን ውስጥ በተለያየ ስም በተለያየ አደረጃጀት መዋቅር ስልትና ሁኔታ እየገባ የሚሰራ አካል ነው። ቅድም ተጠይቋል። እውን ተሐድሶ አለ? በሚገባ መልኩን ሁኔታውን እየቀያየረ ይመጣል እንጂ በሐዋርያት ዘመን ቢጸ ሐሳውያን ይበሉ ነበር። ሐሰተኛ መምህራን፣ ሐሰተኛ ነቢያት ጌታን ተናግሯል። ከአቀውም ሐሳውያን ነቢያት ብዙኃን ይመጹ በስሜ እንዘይብሉ አነ ውእቱ ክርስቶስ ብሎ በማቴዎስ ወንጌል ምዕራፍ 25 ላይ ያው እንዳያስቷሉ ተጠንቀቁ፣ ሐሰተኛ ነቢያት ይመጣሉ፣ እኔ ኢየሱስ ነኝ ብሎ ይመጣሉ ሳልልካቸው በስሜ። በሐዋርያት ዘመን ቢጸ ሐሳውያን ይባሉ ነበረ። በሊቃውንት ዘመን መናፍቃን ይባሉ ነበረ። አሁን ደግሞ በእኛ ዘመን ስማቸውን ግብራቸው እንዳለ ሆኖ ያንን ግብር ያንን ምንፍቅና ያንን የተሳሳተ አስተምህሮ በመያዝ ተሐድሶ ተብለው መጥተዋል። በየጊዜው ስማቸው ሊቃየሩ እንጂ ግብራቸው ያለው ትናንትና በሐዋርያት የተወገዘው በ318 ሊቃውንት ወይም ከነሱ ጋር በነበሩ ሊቃውንት በነበሩበት ዘመን የተወገዘው ትምህርት አስተምህሮ ያነሱ ስለሆነ ግብራቸው የተቀየረው ከውጭ ሳይሆኑ ውስጥ ገብተው ቤተክርስቲያኒቱን ለማጥፋት ስለተነሱ ማለት ጸረ ተሐድሶ የሚባለው አካል እንዲቃወማቸው የሆነበት ምክንያት ይሄ ነው። ለምን? ተሐድሶ ስላለ። አንድ አባባል ነበር፣ ተሐድሶ የለም ብለን ከሚኖር አለ ብለን ባይኖር ይሻላል። ምክንያቱም የለም ብለን ተዘናግተን ሰንፈን በኋላ ካለቅን በኋላ ስራፋ ከተበላሸ በኋላ አስተምሮ ከተበላሸ በኋላ ቢኖር ጉዳቱ ከባድ ነው፣ ቀላል አይደለም። እንግዲህ አለ ብለን ባይኖር ይሻላል የለም ብለን ከሚኖር። ስለዚህ ቤተክርስቲያናችን አለ ብላ ታምናለች። ቅዱስ ሲኖዶስ በ1986 ዓመተ ምህረት የተሐድሶን መኖር በሚገባ በመግለጫ አውጥቶ አውዞ ሁሉ ለይቷል። ስለዚህ ተሐድሶ በትክክል አለ። እንግዲህ ይህንን አካል ለማጋለጥ ይህንን አካል ህዝቡ እንዲረዳ ለማድረግ የጸረ ተሐድሶ ሰባኪያን ጥምረት ተነስተዋል። በበጎ ፈቃደኝነት የተሰበሰቡ ማለት ነው። ከመንፈሳዊ ኮሌጅ፣ ከቅድስት ሥላሴ፣ ከከሳቴ ብርሃን፣ ከሰዋስወ ብርሃን ከፍተኛ መንፈሳዊ ኮሌጅ፣ ካህናት፣ የሰንበት ትምህርት ቤት ወጣቶች፣ የተለያዩ ማህበራት፣ የጥምቀተ በጋሽ ወጣቶች ከምዕመናን በዚህ ጉዳይ ላይ ነቅተው ጉዳዩን የተረዱ በሙሉ በመሰብሰብ ይህንን ኑፋቄ በማጋለጥ ምክንያቱም ይህ የጸረ ተሐድሶ ሰባኪያን ጥምረት ወይም ሌሎቹ ተሐድሶ በማጋለጥ ላይ የተነሱ አካላት መነሻ ያደረጉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ሃይማኖት መሰረተ እምነት የምትለው እንዳይናጋ ስርዓተ እምነት በእምነት ውስጥ ያለው ስርዓት እንዲሁም ደግሞ ክርስቲያናዊ ትውፊት ከአባቶቻችን ጀምሮ ሲተላለፍ የመጣው ትውፊት ቤተክርስቲያን ባለ ታሪክ ናት። ታሪኳ እንዳይጠፋ ከውጭም ከውስጥም ያሉ አካላት ተጽዕኖ አድርገው እንዳይከፋፍሏት እንዳይለውጧት የሚታገል አካል ነው ጸረ ተሐድሶ የምንለው። ለበርካታ ዓመታት ይህንን ጥረት አድርጎ ሲዋጋ ነበር። ስለዚህ ተሐድሶ የምንለው ይህንን አስተምህሮን የሚቀይር ቤተክርስቲያኒቱን ለመናድ ለመክፈል የተነሳ በቤተክርስቲያኒቱ ውስጥ ሆኖ የፕሮቴስታንትን ስራ የሚሰራ አደገኛ አካል ነው። ጌታም በወንጌል ተናግሯል። የበግ ለምድ ለብሰው ከሚመጡባችሁ ውስጥ ከላይ የሚለብሱ ኦርቶዶክሳዊ ይመስላል፣ ውስጣቸው ግን ነቃቂ ተብሏል። ስለዚህ ተሐድሶ አለ። ተሐድሶ የምንለውም አካል የቤተክርስቲያኒቱን ደውማ ቀድሞና ስርዓተ እምነት ትውፊት ይባህል ለማጥፋት ቤተክርስቲያኒቱን ፈጽሞ ፕሮቴስታንታዊ ለማድረግ የተነሳ ኃይል ነው። መልካም እንግዲህ
የሐዲስ መናፍቃን ህልውናቸው ከታወቀ ግንዛቤ ከተፈጠረ ራሱን የቻለ መዳረሻ ግብ አላቸው። ዋናው ከፍሬያቸው የምናየው ነው። ተልኳቸውን የላካቸው አካልና እነሱም ያውቁታል። በእነሱ ጫማ ተገብቶ መናገር እነሱ እኛ ቤተክርስቲያን ውስጥ መምጣታቸውን እንደምንቃወም እነሱ እምነት ውስጥ አንገባ። ነገር ግን ከፍሬያቸው አይተን የምንመሰክረው እውነት አለ። የላካቸው የወንጌል ተቃራኒ፣ የሃይማኖት ተቃራኒ፣ የኢየሱስ ክርስቶስ ተቃራኒ የሆነው ሐሰተኛው ኢየሱስ ስለሆነ የእግዚአብሔርን ክብር ነው የሚቃወሙት። የእግዚአብሔርን ክብር መቃወም ማለት ታምኖቱን መካድም ድረስ ለመድረስ ነው። የእግዚአብሔርን ክብር መቃወም ማለት ሰው በቅድስና እንዳይኖር፣ እግዚአብሔርን እንዳይፈራ፣ በምክረ ካህን በፈቃደ ካህን እንዳይኖር ማድረግ ነው። እኔ ብሎ የሚያምንበት የሚሰበሰብበት ስርዓት አምልኮቱን የሚገልጥበት ቤተ እምነት ቤተ ክርስቲያን እንዳይኖረው፣ የሃይማኖት ፍሬዎች የሆኑ ዋነኞቻቸውን እንዳያስቡ ምዕመናን ዋነኞች የተባሉትን የቅዱሳንን ክብራቸውን ዝቅ በማድረግ ሰውን እረኛ አልባ መንጋ፣ ስርዓት አልባ ትውልድ፣ ሃይማኖት የለሽ ፍጡር አድርጎ እግዚአብሔርን እቅፍ ከሃይማኖት መንገድ አድርጎ የመጨረሻው ጫፉ መጨረሻቸው እግዚአብሔር የለም ወደ ሌሎ ድንጋጌ ያለባት ነው። ምክንያቱም በ19ኛው ክፍለ ዘመን በነጆን ካልቪን አስተሳሰብ ውስጥ ተውጠውና ተጠምቀው የነበሩ ምዕራብ ተኮር የአውሮፓ የሐድሶ እንቅስቃሴ አራማጆች ዛሬ ላይ በ20ኛው ክፍለ ዘመን ላይ አውሮፓን የታደረሷት ብንል ለአንድ 100% በስመ ክርስትና ይጠሩ የነበሩ ዛሬ 100% እግዚአብሔር የለም ብለው የሚያምኑ ናቸው። እግዚአብሔር የለም ብለው የሚያምኑ ናቸው። እነሱ ናቸው እዚህ ያሏቸውን ቤተክርስቲያኖቻቸውን ሸጠው የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ታሪኳን፣ ትምህርቷን፣ ማንነቷን ለማጥፋት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኒቷን ልጆች ወይም ኢትዮጵያውያን ተጠቅመው በቤተክርስቲያን ካባ በቤተክርስቲያን ውስጥ ገብተው የቤተክርስቲያኒቱን በጉባ ቀኖና፣ ትውፊት፣ ባህል፣ ታሪክ፣ ክብር፣ ስርዓት አበላሽተው ለምዕራባውያን የዛሬ ዝቅጠትና ውድቀት ተማራኪ ማድረግ ነው። ለዛ አካሄድ ደግሞ የዋናው ግባቸው ሲሆን የተለያየ ስልቶች አሏቸው። በዝርዝር እንመጣበት ነው። ዋናው ስልታቸው ግን የሐዲስ መናፍቃን ትናንት ከውጭ ሆነው የተኩሱት የነበረውን ክህደት በየባስ ስቴሽኑ ልብስ ቀይረው በየድሩና በየእቁ ወይም በመንግስት የስልጣን ኮርቻ ላይ ተቀምጠው ይሄ ካላደረጋችሁ ይህንን አናስፈጽምም ብለው በጉልበት የሚናገሩበት ዘመን ብዙ ቅዱሳን ብዙ አገልጋዮችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቀረበላቸው እንጂ ወደ እነሱ አዳራሽና ወደ እነሱ አስተሳሰብ ሰውን ስላላሻገረላቸው እንዳሰቡትና እንደ ድካማቸው መጠን የሚፈልጉትን ያህል ሰው ስላላገኘላቸው አሁን ግን ምንድን ያደረጉት እነሱ ከውጭ ሆነው የእኛን ሰዎች ሰልበው እያሰለጠኑ ወደ ውስጥ ሆናል። ትናንት ይታዩ የነበሩት ዛሬ የማይታዩ ሆነው ትናንት በምዕመናን በቤተ ክርስቲያን ክብር ውስጥ በክህነት በጵጵስና በዘማሪነት እንዲሁም በሰንበት ትምህርት ቤት ይታወቁ የነበሩትን አካላት ሰልበው ወደ ውስጥ መግባት የቆሎ ትምህርት ቤት ውስጥ አብነት ትምህርት ቤት ተማሪዎች መስለው የቆሎ ተማሪዎች የሚያገለ ተማሪዎችን ማጠናከር መስለው መውሰድ ሰንበት ትምህርት ቤት ውስጥ ሰንበት ትምህርት ቤቶች የተቋቋሙበትን አቅጣጫና ዓላማ ማሳት ወይም ደግሞ ያሉትን ትክክለኛ አቋምን ዓላማ እንዲጠራጠሩ ማድረግ በማህበራት ውስጥ ቤተክርስቲያናችን የምትጠቀምባቸውን ማህበራት መልካቸውን አቅጣጫቸውን ለውጦ ወደ አልተፈለገበት አቅጣጫ እንዲሄዱ ማድረግ ገዳማት ውስጥ የገዳማትን መዓዛ ለማጥፋት ገዳማውያን የማይመስሉ አካላትን በመላክ የገዳሙን ክብር የሚነግሩ ነገሮችን በመፈጸም ሰው ገዳምን እንዲጠላ ማድረግ በቤተ ክርስቲያን ቤት ውስጥ አስተዳደር ውስጥ መግባት ትናንት በቤተ ክርስቲያን ተሰምቶ ታይቶ የማይታወቅ የአርባ ብር ደመወዝተኛ ለመሆን 40 ብር ቦቦ ከፍሎ የሚገባ አካል ተቀጣሪ ለመሆን 40 ብር ቦቦ ከፍሎ የ40 ብር ተቀጣሪ ለመሆን ገንዘቡ ከውጭ እየሰጡ ቤተክርስቲያኒቱን በብዙ አሰራር የተዋጠች አስመስሎ በመንግስትም በምዕመንም በሌላውም ተቋም የተጠላችን የተናቀች ለማድረግ የሚውሉበት አንዱ ስልታቸው አስተዳደሯን ቅንነትና እውነት ያላቸው አካላት በነፃነት ቤተክርስቲያኒቱን እናገለግላለን ሲሉ እነሱን ተሽሎብልቀው በመግባት የቤተክርስቲያኒቱን የአስተዳደር ጫፍ በመያዝ
ስራዎች፣ አገልግሎቶች፣ ሐዋርያዊ ተልእኮዎች እንዳይሰሩ እንዲዳከሙና ለቤተ ክርስቲያኒቱ ክብር የሚቆራቆሩትን በማዳከምና ቤተ ክርስቲያኒቱ ዛሬ ላይ የተጋለጠባትን የምዕራባውያን ከባድ ተጽዕኖ እንዳትቋቋም ክብርና ኃይል የማሳጣት ሂደት ነው። በዚህም ጎን ለጎን ያለው ስልታቸው የመንግስትን የተለያዩ ተቋማትን በመጠቀም እንዲሁም መንግስት የሁሉም ሃይማኖቶች ክብር እኩል ነው በሚለው አስተሳሰብ ውስጥ አክራሪነት እንዳይመጣ የሚለው እነሱን መቃወምን እንደ አክራሪነት መንግስት እንዲቆጥረው በቤተክርስቲያኒቱ አገልጋዮች ላይ የስነ ልቦና ተጽዕኖ በማድረግ በቤተክርስቲያኑ ውስጥ የአገልግሎትን መልክ መቀየር አንዱ ስልታቸው ሲሆን ቀጥሎ ያሉት ነጥቦች ደግሞ ወንድማችን መምህር መልካም እንግዲህ ስልታቸውን በሚገባ መጋቤ ኃይላት ቀሲስ ሱራፌል ነግረውናል። ትልቁ ነገር ቀደም እንዳለው ተሐድሶ ምንድን ነው የሚለውን ህዝቡ ከተረዳ ምዕመኑ ካወቀ ተሐድሶ አለ በሚለው ከተስማማ ካረጋገጥን ዋናው ነገር ስልታቸው ምንድን ነው የሚለው ነው። ቅድም የተጠቀሰው ነገር እንዳለው ነው። እኔ ስልታቸው በአጠቃላይ በሶስት ከፍለን ብንመለከት ደስ ይለኛል። ተሐድሶ መናፍቃን ስራቸውን ከጀመሩ ቆይተዋል። የመጀመሪያ ስልታቸው እስከ 1950 ድረስ የተጠቀሙበት ስልት ነው። እስከ 1950ዎቹ ድረስ የምናስታውስ የምንረዳ ምን ነበር ያደርጉ የነበረው? ተሐድሶ መናፍቃን ትክክሉ የፕሮቴስታንት አስተምህሮ ነው በማለት ይህንን ነበር ሲያራግቡ የቆሙት። በቃ ትክክለኛው አስተምህሮ የፕሮቴስታንት አስተምህሮ ነው የሚለውን እስከ 1950ዎቹ ድረስ ባገኙት አጋጣሚ ሁሉ የቻሉትን ስልት እየተጠቀሙ ህዝቡን ግራ ለማጋባት ሞክረው ነበር። ብዙም አልተሳካም የመጀመሪያው ስልት። ስለዚህ ስልት መቀየር አለባቸው። ሁለተኛው ስልታቸው ደግሞ ከ1950ዎቹ እስከ 1990ዎቹ ያለው ሁለተኛው ስልት ደግሞ ተቀይሮ ተሻሽሎ የመጀመሪያው ስላላዋጣቸው ስላከሰራቸው ቤተክርስቲያኒቱን ለማጥፋት ህዝቡን ለመከፋፈል የተጠቀሙበት ሁለተኛው ስልት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስህተት ናት። ይህን በድፍረት ነው የሚናገሩ። ስህተት ናት። በመጀመሪያው ትክክለኛው የፕሮቴስታንት አስተምህሮ ነው ነበር ያላዋጣ ስላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስህተት ናት፣ አታድንም። በግልጽ ፕሮቴስታንት ሆነው ነው ለህዝቡ ኦርቶዶክሳውያን ይመስላሉ፣ ያስመስላሉ። ነገር ግን በግልጽ ፕሮቴስታንት ሆነው የፕሮቴስታንትን አስተምህሮ ተሸክመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አነሳዋል እያበዙ ለህዝቡ ማሳየት ቤተክርስቲያን ትክክል አይደለች እያሉ ህዝቡ ግራ ማጋባት፣ ምዕመኑ በእምነቱ ላይ ጥርጣሬ እንዲያደርበት ወደ ፕሮቴስታንት ጎራ እንዲቀላቀል ማድረግ። ልክ ህዝቡ ተስፋ ሲቆርጥ መሄጃ ሲያጣ የቤተክርስቲያን አበሳ እያበዙ ሲያሳዩት ወደ እነሱ ጎራ እንዲቀላቀል የማድረግ ስልት ነበር። በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገለጫዎቿን ማስጠላት፣ ማጥላላት፣ ህዝቡ እንዲጠላ እንዲለማመደው የማድረግ ስልት ነበር ሁለተኛው። ይሄ በተወሰነ መልኩ ትንሽ ተባብተው በጣም ተሳካላቸው። ስለዚህ የጥፋት ኃይሎች ስለሆኑ እስከ ለተመሳሰ ስለማያንቀላፉ ዓላማቸው ከባድ ስለሆነ ሶስተኛውን ስልት የግድ መጠቀም አለባቸው። ሶስተኛው ስልታቸውና እስካሁን ድረስ እየተጠቀሙበት ያለው ከ1990ዎቹ ወዲህ ልክ አሁን ቤተክርስቲያን እስካለባት ፈተና ድረስ እስካለችበት ድረስ የሚጠቀሙ ስልት ነው። ይሄኛው ስልት ደግሞ በቤተክርስቲያኗ ውስጥ ገብቶ ቤተክርስቲያኒቱን ማቆጣጠርና ሁለንተናዋን መራር። ይሄ በእውነት አደገኛ ነው፣ በጣም ከባድ ነው። የቤተክርስቲያንን ፈተናና ስቃይ ያበዛባት ይሄ ነው። ውስጥ ለውስጥ ተመሳስሎ ገብቶ ቤተክርስቲያኒቱን መቆጣጠር ከተቻለ መረከብ። ለዚህ የሚጠቀሙበት መንገዳቸው፣ ስልታቸው ምንድነው? ሶስተኛው ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን ስህተት ናት፣ አታድንም። በግልጽ ፕሮቴስታንት ሆነው ነው ለህዝቡ ግልጽ አድርገው የሚናገሩ። ስለዚህ የትኛው ስልታቸው ምንድነው? ሶስተኛው ስልታቸው
ለሁለት ትከፈላለች ወይም ኦርቶዶክስ በሁለት ነው የሚከፈለው ብሎ ለሁለት እናከፈል በራሳቸው ማለት ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥተኛ ናት፣ አንዲት ናት፣ ሌላ ይላል። እነሱ ግን ህዝቡን ግራ ለማጋባት ኦርቶዶክስን ለሁለት ይከፍላሉ። የጥንቷ ኦርቶዶክስና የአሁኑ ኦርቶዶክስ በማለት የጥንቷ ኦርቶዶክስ የሚሉት ለራሳቸው ኑፋቄ የሚመቻቸው ለራሳቸው ዓላማ የሚመቻቸው በፊት የጥንቷ ኦርቶዶክስ እንዲህ ነበረች በማለት ሙሉ ለሙሉ የፕሮቴስታንትን አስተምህሮ የሚደግፈው ነው የጥንት የሚሉት። የአሁኑ ኦርቶዶክስ የሚሉት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባስተምህሯ፣ በዶግማዋ፣ በቀኖኗ፣ በትውፊቷ፣ በይባህሏ፣ በያሬዳዊ ዝማሬዋ፣ በስርዓቷ አሁን በቃ ምዕመናንን ጠብቃ ከኢየሱስ ክርስቶስ የተቀበለችውን አደራ ይዛ የምትጓዝበትን እነሆ ይህንን ትክክል አይደለም በማለት ሲቃወሙ እንመለከታቸዋለን። ሌላው ከባድ ነገር ከዚህ ጋር ተያይዞ ቀደም መጋቤ ኃይላት እንዳሉት ቤተክርስቲያኑን ማንቋሸሽና ማስጠላት፣ በተለይ ህዝቡ ከቤተክርስቲያን እንዲርቅ ቅዳሴ እንዳያስቀድስ ቢመጣም በተከፈለ ልብ ሆኖ እንዲመጣ ያደረጉት ስራቸው ከባድ ነው። አሁንም እያደረጉ ያለው ለምሳሌ ከሚያጣሉት ነገር ቤተክርስቲያኒቱ የምትታወቅበት የራሷ አይተን አላት። ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ሲኖዶስ የምንለው ቤተክርስቲያን የምትጠቀምበት ወይም ህዝቧ የመጨረሻው ባለስልጣኑ የሚፈርድ ምልአተ ጉባኤ ቅዱስ ሲኖዶስ የሚል ነገር፣ ክህነት የሚባል ነገር፣ ምንኩስና የሚባል ነገር ህዝቡ እንዲጠላና አላስፈላጊ ነው ብሎ እንዲያስብ የሚደረግ ዘመቻ። ሌላው ምዕመናን በቤተክርስቲያን አስተዳደር ቀላል ነገር አለ። ይሄ ስልት አሁን ህዝቡ ካህናቱና ህዝቡ የተጣላ ሰበካ ጉባኤው እርስ በርሱ ብሎ በራሱ ፈጥሮ የተጣላ ይመስላቸዋል። ምዕመናን አይደለም። እነኚሁ ሰዎች ሰልፈው ስለገቡ ቤተክርስቲያኒቱ ለመቆጣጠር የሚያደርጉት ጥረት ስለሆነ በቤተክርስቲያን አስተዳደር፣ በአባቶች በገንዘብ አያያዝ፣ በምግባር በመሳሰሉ ቤተክርስቲያንን ህዝቡ እንዲጠላ ማለት ይሄ ሌላኛው ስልታቸው ነው። ሌላው ቤተክርስቲያን ያረጀች ናት። ምክንያቱም ተሐድሶ አለ ብለናል፣ ዓላማቸውን ተረድተናል። የእነሱ ዓላማ ቤተክርስቲያን ያረጀች ናት፣ የጥንቷ እንዲህ አልነበረችም። ስለዚህ አሁን ትክክል አይደለችም፣ ወደ ጥንቷ መመለስ አለባት፣ ወደ ፕሮቴስታንት አስተሳሰብ መመለስ አለባት። ምክንያቱም የያዘችውን ነገር ለማስጣት የሚደረግ የምዕራባውያን ሩጫም ስለሆነ ነው። ሌላው ከባድ ስልታቸው አስተምሯቸው ትክክል እንዳልሆነ የፕሮቴስታንት አንጃ ነው ያወቀባቸው ስልታቸው የተረዳባቸው ሰው እያሳደዱ ቀንቶብን ነው፣ ጸጋው ስለበዛልን ነው፣ ይሳደባሉ፣ ወንጌል ስለሰበክን፣ ኢየሱስ ብለን ክብሩ ስለገለጠን እያሉ ህዝቡ ወይም የሚቃወማቸው አካል ተሳዳቢ እንደሆነ አውራጅ እንደሆነ ወይም ደግሞ እከሌ ነው የሚል አስተሳሰብ በህዝቡ ላይ እየነዙ ይሄንን ይናገራሉ። በዚህ በስልታቸው ላይ የማጠቃለያ ነገር የምናገረው ቀደም መጋቢያ ጠቆም አድርገው ታላላሉና እነዚህ ተሐድሶ መናፍቃን ወደ አሰቡት ግብ ለመድረስ ከሚጠቀሙበት ሌላው ስልታቸው መካከል ገዳማትና የአብነት ትምህርት ቤቶችን መቆጣጠር ነው። እነሱ ከተቆጣጠሩ በእነሱ ላይ ሀሳባቸውን ዘርተው ህዝቡ ደግሞ ለገዳማትና ለአብነት ትምህርት ቤት ያለው ፍቅር ከባድ ስለሆነ ገዳማት የአብነት ትምህርት ቤቶች ደግሞ በርካታ ሊቃውንት የሚወጡበት ስለሆነ የጀርባ አጥንት ስለሆነ ለቤተክርስቲያን ያንን በመቆጣጠር በዛ ምንፍቅናቸውን ማስተላለፍ የቴዎሎጂ ትምህርት ቤት መንፈሳዊ ኮሌጆች አሏት ቤተክርስቲያን። በዛ በሶስቱ መንፈሳዊ ኮሌጅ መምህራንና ደቀ መዛሙርቱን በተለያየ ጥቅም በመያዝ በማታለል በደካማ ጎናቸው በመግባት አስተዳደሩን በጣም ዘዴው በረቀቀ መንገድ ገምቶ ይህንን ስራ መስራት ቀላል አለ። ከዚህ ባለፈ ደግሞ በቤተክርስቲያን መዋቅር ስር ያሉ የሰንበት ትምህርት ቤት ተቋማት በሀገር ውስጥ ከሀገር ውጭ ያሉትን የመጠቀም ስራ ይሄንን
ሌላው የዩኒቨርሲቲ ተማሪዎች አሁን ኦርቶዶክሳውያን አባላት የሆኑ የቤተክርስቲያን ልጆች የሆኑ የዩኒቨርሲቲ ተማሪዎች አሉ። በግቢ ጉባኤያት የሚማሩ በተለያዩ መንፈሳዊ ተናጋሩባቸው እነሱም የተማረውን አካል ተቆጣጥሮ በእነሱ ስራ መስራት። ሌላው የቤተ ክህነቱን አስተዳደር ነው መቆጣጠር። ይህ ሁሉ ቀላል ነገር አይደለም። እንዲሁም የተለያዩ መንፈሳዊ ማህበራትን፣ የጽዋ ማህበራትን እነዚህ ሁሉ በመቆጣጠር በሀገር ውስጥ ከሀገር ውጭ ስራቸውን ስልታቸውን ማስፈጸም። ሌላው እውነተኛ ኦርቶዶክሳዊ መስሎ የቤተ ክርስቲያን ጠበቃ ተቆርቋሪ መስሎ መታየት። ይህ ማኑ ስልት ነው። ምእመኑ ሳያቸው ኦርቶዶክሳዊ ይመስሉ ተቆርቋሪ ነው ይመስሉ። ምክንያቱም ክፋቱ ያለው በጀርባ ዲያብሎስ ገነት ገብቶ አዳምና ሔዋን ሲያስታቸው ዲያብሎስ ይብራ አለባበሱን አሳምሮ ነው፣ በእባብ ላይ አድሮ ነው፣ አነጋገሩን ጠብቆ ነው። የክፋት መርዙን አደገኛ በሆነ ስልት ነው የተጠቀሙ። ስለዚህ በገነት ቤተክርስቲያን ተሐድሶች እንደ ዲያብሎስ እባብን መጠቀሚያ እንዳደረገ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገለጫዎችን እንደ መጠቀሚያ አድርገው የክህደት መርዛቸውን እየረጩ ያሉት። ሌላው ኦርቶዶክሳዊ ቅድም ያለ ዶግማ፣ ቀኖና፣ ትውፊት የተባለ ለጊዜው አለመቃወም አለመሸኮር ስላልተቃወሙ አይቃወሙ ማለት አይደለም። ጊዜ አላቸውና ስልታቸው ግቡን እስኪመጣ ድረስ አይመጡትም። ተአማኒነትን ለማግኘት ደግሞ ማንኛውንም መንገድ መጠቀም አይታቸዋል። ዛሬ ማንኛውንም መንገድ ነው የሚጠቀሙት ታማኝ ለመሆኑ በህዝቡ ውስጥ ስለገባል የማይከፍሉት የማይከለክሉት ድንጋይ የለም። ሌላው የአገልግሎትን መድረክ መያዝ ኃላፊነትን ስልጣንን እንደምን ገንዘብ እየከፈሉ ይሁን እየተነሳነሱ ይሁን በሚችሉት አቅም የሚፈልጉትን ውሳኔ ለማስወሰን ስልጣኑን መድረኩን መያዝ። ሌላው የቤተ ክርስቲያን ትምህርት አሁን አይተናል። ድሮ የሰርክ ጉባኤ የነበረው መንፈስ ጉባኤያትን መበረዝ እንደ ድሮ አይደለም። ትክክለኛው አስተምህሮ ይሰጥ ነበረ። የመናፍቃን ጥያቄና መልስ ይሰጥ ነበር። አባቶች ወለደረቱን ተቆጣጥሮ ኦርቶዶክሳዊ ለዛ ነበረው። ዛሬ አነጋገሩ ራሱ በግልጽ ኦርቶዶክሳዊ ላይ ርቆት ጉባኤው ተበርቷል። ቃልዮት ያሰማልን አስረ መምህራንን ያድልን የሚሉ አባቶቻችን የሰጡን ሃይማኖታዊ ትውፊት ተቀይሮ ዛሬ ጭብጨባ ነው። የመናፍቃን አዳራሽ በግልጽ ቤተክርስቲያን ውስጥ ገብቶ እንደዚህ እየተደረገ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክል ነበረች በፊት ቅድም እንዳለው። አሁን ግን አንዳንድ ገለባዎች አሉ የተጫኑት። እነኛን ገለባዎች ማንሳት አለባት። ተሐድሶ ያስፈልጋል። የጥንቷ ትክክል ነበረች። አሁን ግን የተጨመረባት ገለባ ነገር ስላለ ያንን ማንሳት አለባት እያሉ እየደጋገሙ ህዝቡን መስበር ወይም ህዝቡ እንዲቀበላቸው አለበለዚያም ደግሞ ትክክለኛውን አስተምህሮ እየረሳ ሀሳብ እንኳን እንዳይሰጥ ማድረግ። ሌላውና ትልቁ ስለ ኢየሱስ ክርስቶስ የባህሪው አምላክነት አለመናገር። ዝም ብሎ ኢየሱስ ጌታ ነው፣ ጌታ ያደረገልን ይሄን ሰርቶልን ይሄንን ፈጽሞልን የሚል ዝም ብሎ ከንቱ ልፍለፋ ነው። ወይ ጌታ ሆይ ጌታ ሆይ የሚለኝ የአባቴ መንግሥት አይወርስም እንዳለ ስሙን በመጥራት ብቻ የሚዳን የሚመስላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኢየሱስ ክርስቶስ የምታስተምርበት የራሱ አስተምህሮ አላት። ልክ ኢየሱስ ክርስቶስን እንዳላስተማረች፣ ስለ እሱ እንዳልተናገረች፣ ስለ እሱ እንደማትመሰክር አድርጎ ህዝቡን ግራ ማጋባት፣ ነገረ ማርያምን ማስረሳት፣ ነገረ ቅዱሳን አይታችሁ ከሆነ በኢትዮጵያ ቤተክርስቲያን ግዴታ ነው። ስለ ሥላሴ አንድነትና ሦስትነት፣ ስለ ምስጢረ ሥጋዌ፣ ስለ ነገረ ክርስቶስ፣ ስለ ነገረ ማርያም፣ ስለ ነገረ ቅዱሳን፣ ስለ ነገረ መስቀሉ፣ ስለ ነገረ ታቦቱ፣ ስለ ሥርዓተ ቤተ ክርስቲያን፣ ስለ እያንዳንዷ ነገር፣ ስለ ሥጋውና ደሙ፣ ስለ ቅዳሴ ጥቅም የማስተማር ግዴታ አለበት አንድ አስተማሪ ወይም ይህንን የማወቅ ግዴታ አለበት። ይህንን አለማስተማር ማስረሳት። ተመልከቱ እንግዲህ በጣም እዚህ ላይ አንድ የምትይዙልኝ ነጥብ ስለ ድንግል ማርያም አማላጅነት ወይም ስለ ነገረ ማርያም አለማስተማር ራሱ ከባድ ንፋቄ ነው። ስለ ክብረ ቅዱሳን
ዓለምን አለ። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ከፕሮቴስታንት የሚለየው እኮ ኢየሱስ ኢየሱስ እያለ ስለኖረ አይደለም። የኢየሱስ ክርስቶስን የባህርይ አምላክነት በሚገባ መናገር፣ በመቀጠል ስለ እናቱ ስለ ድንግል ማርያም በነገረ ድነት ውስጥ ያላትን ሱታፌ ማስቀመጥ፣ ይሄንን አሳስበውታል እሱ። ይሄ አንዱ ሌላው ስልታቸው ነው። ሌላው ተሐድሶ የሚባል ነገር የለም፣ ሰዎች የፈጠሩት ጉዳይ ነው። የሌለ ነገር አድርጎ መሳል፣ የሆኑ ቡድኖች የሆኑ አካላት ተሰብስበው የፈጠሩት ይሄንን በግድ በሚዲያ ላይ ይባላል። እንግዲህ የቅዱስ ሲኖዶስን ሉዓላዊነት መጋራት ነው። አባቶች አንዱ ብለዋል። አሁን ለምሳሌ ሰው ሌባ አይደለም ብሎ መከራከር አይችልም። መከራከር የሚችለው እኔ ሌባ አይደለም እስከ አሰረቀ ድረስ። በሽታ አይደለም ብሎ መከራከር አይችልም። በሽታ ሊጠፋ አይችልም። በተለያየ ምክንያት በሽታ ይከሰታል። እኔ በሽታ አይደለም። አሁን ለምሳሌ በግልጽ ኤችአይቪ የለም ብሎ ሰው መናገር አይችልም። ግን እኔ ከቫይረሱ ነፃ ነኝ ብሎ መናገር ይችላል። ያንን ከተመረመረ ልክ እንደዛ ሁሉ ተሐድሶ የለ ማለት አይችልም። እኔ ከተሐድሶ አስተሳሰብ ነፃ ነኝ ማለት ነው ያለበት። ራሱ ተሐድሶ የለም ብሎ የሚያስተምር ሰው ራሱ ተሐድሶ ነው። ሐሰተኛ መምህራን የለም ብሎ የሚያስተምር ራሱ ሐሰተኛ መምህር ነው። ሐሰተኛ ዘማሪያን የለም ብሎ የሚናገር ራሱ ሐሰተኛ ዘማሪ ነው። ይህንን በሚገባ ማወቅ ያስፈልጋል። ሌላው ማህበራትን በህዋስ ወይም በሴት መልክ በሀገር ውስጥ ከሀገር ውጭ ማደራጀት፣ ይህን እያደረጉ ነው። ህዝቡ ስስ ብልት ስላለው በሚወዳቸው በቅዱሳን በእነ ክርስቶስ ሰምራ ስም፣ በእነ ቅድስት አርሴማ ስም፣ በቅዱስ ሚካኤል ስም ይህንን እያደረጉ አድርገዋል። ህዝቡን አሁን ያታለሉ በዚህ ነው። አሁን ለምሳሌ አንድ ማቀው አለ አንድ ስልታቸው በአረብ ሀገር አገልግሎት ያየሁት በዱባይ ብዙ አሁን ጴጥሮስ በሚያስተዳድሩበት ሀገር ስጠት ዱባይ ቅዱስ ሚካኤል ብለው ብዙ ነው ያታለሉታል። ያ አዳራሽ ነው። የጳጳሱም አልባረኩም። አንድ ቤተክርስቲያን የምትመሰረተው የምትባረከው አንድ የግብር ሊቀ ጳጳስ ሲባረክ በቅባ ሜሮን ሲከብር ነው። አለበለዚያ ቤተክርስቲያን ልትሆናቸው ግን በጉልበት ቤተክርስቲያን ብለው በሚያምኑት በቅዱስ ሚካኤል ስም ተብሏል። ይሄ ሁሉ የሚያሳየው ምንድነው? ስልጣን ብዙ ለመያዝ ታቦት ሳይሆናቸው ሊቀ ጳጳሱ ሳይባረኩ ታቦት ይዘናል በማለት ህዝቡን ያወዳደራሉ። ሌላው የርቀት ትምህርት አገልግሎት በመስጠት ህዝቡን ማሳሳት፣ ይሄ ሌላው ስልታቸው ነው። መጋቢያ እንዲሁም ደግሞ ባለቤት የሌላቸውን በራሪ ጽሁፎች መመረጥ፣ ሲዲዎች ሊሆኑ ይችላል፣ ዲቪዲዎች ባለቤት የሌላቸውን ግን ኑፋቄ የተሸከሙ ናቸው። ሌላው የገንዘብ ችግር ላለባቸው ነፃ እርዳታ መስጠት፣ ይሄ በተለይ ቤተክርስቲያን ውስጥ አርጎ ገብቷል። በተለይ በሰሜን አሜሪካ፣ በአውሮፓ፣ በእንግሊዝ፣ በጀርመን ያሉ የኑፋቄ ድርጅቶች የገንዘብ ችግር ያለባቸውን አገልጋዮች እያሰሱ ገንዘብ እየሰጡ ከዓላማቸው እያሰሯቸው ነው። እና ይሄንን ይመስላል እንግዲህ ያላቸው ስልት በተጨማሪ